ሰይጣን ቤት ማለት ትክክለኛ ቦቅቧቃ ያልከው ዋ ምንም ማድረግ አይችልም። ሰራውት ያልከው ኮሪደር ላይ ይለጥፍልሃል። የሚኒልክን ፈረስ አይመስልም። ከፓርላማው በላይ ያለው ሰዓቱ አይሰራም። ልክ እንደ መስሪያ ቤቱ ነው። ደግሞ ቭሎግ ላይ ፖለቲካ ይቅርብኝ። ቢዝነስ የሚሰራበት ትልቅ ብር የሚንቀሳቀስበት ቦታ ነው። ወደ መግቢያው እየደረስን ነው። እንደውም በዚህ ጋር ብንሾልክ ይቀላል። አቋራጭ ነው ዲላ አበሻ። ያው እንግዲህ ፋይናል ይደርሰናል። አሮጊቶቹ ሳይክላቸውን ይዘው ይሽከረከሩት። ፋይናል ይደርሰናል። ከመግባታችሁ በፊት ፊት ለፊቱ ይሄን ይመስላል። ከዛ መታችሁ ነው መገቡት። ይሄን ይመስላል ታወሩ። እስቲ እንውጣና ደግሞ ጉዱን እናያለን። ሰዓት እንዳይኖረውና እንዳይመልሱን ፍሩ ብቻ። ሰዓት አለው የሚገባበት። ያው ተከፍሎ ነው የሚገባው፣ ግን ሰዓት ያለው ይመስለኛል። ውሻ መግባት አይችልም። ክፍት ነው። እቺ ምን ትላለች? አዲስ አበባ እዚህ ጋር ነው ያለችው። ፕላኑ እንዳለ እዚህ ላይ ያለ ከተሞች አይቼው አላውቅም ነበር። አይገርም? አዲስ አበባ። ጉድ ሞርገን wie viel kostet? 8 Euro. Ja, okay. Sorry, ካሜራ ያው እንግዲህ ተከፍሎ ነው የሚገባው 8 ዩሮ ኦን ቲኬት ወዳ das ist keine Computer. Okay. Das dauert 10 Minuten. Okay. Andere Seite von die auf. Hey, okay, ja. Okay, ያው እዚህ እንዳለ የከተሞች ፕላን ነው። ዙሪያው በጣም ነው የሚያምረው። እዚህ ትመጡና ሴኩሪቲው ይመጣና ይወስዳችኋል ማለት ነው። በዚህ ሊፍት ነው የምንወጣው። ፕላኑ አለ እዚህ ጋር የምታየው መስታወት ላይ ነው የሚያሳየው፣ ግን መስታወቱ ላይ ተፈልፍሎ የሚበራ ተደርጎ ተሰርቷል። የሚታያችሁ ከሆነ እዛ ጋር ነው የገባነው። ኦኬ፣ ያው 2 ደቂቃ መጠበቅ አለብህ አለ። ምክንያቱም ብቻዬን ይዞኝ እንዳይወጣ ነው። ያው በዚህ ሊፍት ነው የመጣው። ይዟችሁ የሚወጡት እነሱ ናቸው። እዚህ እንገባና ወደ 246 ሜትር ወደ ላይ እንወጣለን። ከዛ በላይ ደግሞ አለ ሪዘርቭ አድርጋችሁ ሬስቶራንት አለ። ባለፈው ነግሬያችኋለሁ። ሪዘርቭ አድርጋችሁ የሚሽከረከረው ሬስቶራንት ማለት ነው። በነገራችን ላይ ከዚህ በፊት መጥቼ ነበርና ድሮ ለና ዩቲዩብ እንደጀመርኩ አካባቢና ብሎግ አድርጌው ነበር። የዛኔ ኮሮና ሆኖ 9 ዩሮ ነበር። ለመጀመሪያ ጊዜ ዋጋው ወደ ታች ሲወርድ ይጨምራል ብዬ ነበር። አሁን 8 ዩሮ ነው ወደ ላይ ለመውጣትና እንጠብቃለን። ሰዎች ጠርቀም ሲል ለ3 ሰው ሲሆን ይዞን ይወጣል ማለት ነው። ተከፍቷል። ገብተናል። ያው ወደ ላይ ይወጣል ነው። አብዛኛው ይታያል። አሁን 100 ሜትር ደርሰናል። ታንክስ ደርሰናል። እንግዲህ ሬዲ አር ዩ ሬዲ? ዝግጁ ናችሁ? እንደወጣን ይሆን እት እንደወጣችሁ ያለው ቪው ይሄን ይመስላል። ከታች ሆነን ያየነው ቦታ እንዴት እንደሚያምር እዩት። ዙሪያውን እየሄድን አሳያችሁ። የወንዙ ቦታ የሆነ ትናንሾች ጀልባዎች እዚህ ፕራይቬት ጀልባዎች ይቆሙበት ነው።
ይኸውላችሁ ወንዙ ያለበት ቦታ እቺን ደገፍ ብለን ነው የምንተማመነው። የቆመበት ራሱ ይታያችኋል ብዬ እገምታለሁ። ይሄ ታች ይታያል። ዋው በጣም ነው የሚያምረው። በቃ ይሄ ነው ዱይሰንዶርፍ እንግዲህ በየአቅጣጫው ስትዞሩ ሁሉም ዙሪያውን ታዩታላችሁ። ያ ብሪጅ ያልኳችሁ ቅድም በዛ ስር ነው የመጣ ነው በብሪጅ ውስጥ እንግዲህ እየበላችሁ እየጠጣችሁ የተዝናናችሁ እዚህ ጋር ሆናችሁ በዚህ ቪው ፏት ላላችሁ ማለት ይሄ የፓርላማው አናት ነው። ይሄ ታች የሚታየው ፓርላማው አናቱ ቅድም በስሩ በመጣንበት ማለት ነው። በጣም ነው የሚያምረው ቪው። ዱይሰንዶርፍ እንግዲህ ከላይ ይሄን ትመስላለች ከተማዋ። የተጋነነ ፎቅ ምናምን የለም። ያው እኛም ያለንበት ከፍታ ቀላል አይደለም፣ ግን ቢሆንም በቃ የተጋነነ ፎቅ የለም። መሬት ይዘው ግን ቀደስ ይላል ቪው። ጥንቅቅ ያለ ነው። እዛ ጋር አዲስ ኮንስትራክሽን እየተሰራ ነው። ዋው በጣም 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 ነው የሚያምረው። ይሄ ደግሞ የምትጠቀሙበት ባህር ነው። ከኋላ የምታዩት ቀላል ውድ አይደለም፣ ውድ ነው። የምትከፍሉት ለምትጠቀሙት ነገር ብቻ ሳይሆን ስትገቡ ብትከፍሉም እዚህ የምታገኙት ሰርቪስ እንደዚህ የተዝናናችሁ ስለሆነ ሁሉን ነገር ወደ ገንዘብ ይቀይሯታልና በጣም ነው የሚያምረው ባህሩ። ሁለት ከጠጣችሁ ደግሞ በቃ ጫብ ነው የምትሉት ወደ ታች ስታዩ። ይሄ መኖሪያ ቤቶቹ በሌላ አንግል በኩል ነው ያለው። እንደዚህ አሁን ተጽፏል። ይኸውላችሁ እዚህ ጋር ጽሁፉ ከታያችሁ መስታወቱ ላይ ይሄ ወደ ኮለን ነው ይላል። በዚህ ዳይሬክሽን አሻግራችሁ የምታዩት እዛ የሚታየው ከተማ ኮለን ነው። ይሄ እዛ ጥግ ድረስ ደግሞ ዱይሰንዶርፍ ነው ማለት ነው። ስለዚህ በዚህ ዳይሬክሽኑ ወደ ኮለን ነው ማለት ነው። መስታወቶቹ ላይ ዳይሬክሽኑ እንዳለ ያስቀምጡታል። ይሄት እንዳለ ቪው በሰፊው እንድታዩት የምታያችሁ ከሆነ እንደዚህ ነው የሚመስለው። ጠጋ ስንል ደግሞ እዛ ጋር ያለው ግቢው እንዴት ያምራል! ብርቱካናማ የተቀባው ፎቅ ግቢው ከኋላ አይታችሁታል። ቡና ጠጥቼ ዋጋውን ብነግራችሁ ደስ ይለኝ ነበር፣ ግን ምሳ ስላልበላን አንጠጣም። ከምሳ በፊት ደግሞ ቡና አልወድም እና ዞራችሁ ባንዴ ነው የምትመጡት። አቅጣጫቸው ተቀምጧል። ይሄው እዛ ላይ ተጽፏል እንደምታዩት። ይሄ ደግሞ አቅጣጫው ሪሽቲንጉ አልትሽታት የምንለው ነው ማለት ነው። ይሄ ቅድም ቆይ ላሳያችሁ። ቅድም ያየነው ኬርመስ እዛ ጋር ይታያችሁ ይሆናል ብዬ አስባለሁ። ይኸውላችሁ እዛ ጋር ወክ እያደረግን የመጣንበት መንገድ ያ ነው። መርከቦቹን ያሳየኋችሁ ሬስቶራንቶቹ ምናምን እዛ ጋር ያሉት ናቸው። እዛ ተሻግረው የምታዩት ማለት ነው። እሱ ነው መንገዱን ወክ አድርገን የመጣነው።
ይሄ ደግሞ የምትመለከቱት የቴሌቪዥን ጣቢያ ነው ወይንስ ስሙ ጠፍቶኝ ነው። ኤንአርዲ ነው ምናምን የሚባል ቲቪ ጣቢያ አለ። የእሱ ነው ስቴሽን። በሆነ አጋጣሚ ገብቼ ነበር ከዚህ በፊትም ላይ ቪዲዮ ላይ ብዬ ነበርና እዚህ ገብቼ ጎብኝተነዋል። ድሮ በምንማር ሰዓት በትምህርት ቤት ይሄንን ቦታ አስጎብኝተውን ነበር። ይሄ ቲቪ ጣቢያ ነው፣ ውስጥ ስቱዲዮ ይገርማል። ከውጭ ስታዩት ግን አፈር ነው የሚመስለው፣ ያንሃል አያምርም። እንዲሁም ይሄ እንትን ታወሮ የተሰራው በ1971 ተጀምሮ በ81 በ10 ዓመት ነው የተጠናቀቀው። በ81 ነው ተከፍቶ ላይ ከላይ እንዳልኳችሁ የሚሽከረከር ሬስቶራንት አለው። እንደገና ደግሞ እንትን ይሰጣሉ፣ የራዳር አገልግሎትም ይሰጣል አናቱ ላይ ማለት ነው። አሁን ያለነው የት ነው? እዚህ ላይ እዚች ላይ ነው ያለነው ማለት ነው። ይሄ ደግሞ ቅድም ያሳያችሁ ከላይ ያሳያችሁ የቴሌቪዥን ጣቢያው ታች የምታዩቸው መርከቦቹ ምናምን ነው። አካባቢው በፒክቸር ምን ይመስላል የሚለውን እዚህ ጋር አስቀምጠውታል። መሬት ሆናችሁ የምታዩት። ሌላው ምንድነው 246 የቁመቱን እስከ ላይኛው ታወር ጫፍ ድረስ ማለት ነው። ግን አሁን እኛ ይሄ ያለንበት አለ አይደለ? እዚህ ድረስ 168 ነው እንደምታዩት 168 ሜትር ጫፍ ሲሆን 246። የሚገርመው ነገር ከፍታ ግን እንትን ይመስላል ማለት በጣም ወጣችሁ ይመስላል ወደታች ስታዩ ምናምን እንጂ 168 ሜትር ያን ያህል በጣም ትልቅ ነው። ግን ትልቅ ነው ቢሆንም ግን እንደዚህ ነገሮች ድቅቅ ብለው እነዛ ሁሉ ፎቆች ቤቶች ታቸው ነው አያዋሉ ብላችሁ አታስቡምና ክቡራትና ክቡራን እንግዲህ ከላይ ሆነን አሳይቻችኋለሁ። ቢያው እንዳይሰለቻችሁ ብዬ ነው ሁሉንም ዞሬ እንትን ያላልኩት ያላሳየኋችሁ። አሁን ሰዓት ደርሷል። ሄደን ደግሞ አንድ የግብጾች ቤት አለ እንግዲህ መርዝ አድርገው የሚሰጡን እንደው በአባይ ምክንያት አናውቅም፣ ግን እዚህ ዱዝንዶርፍ ውስጥ ያለ ነው ቅርብ ቦታ ነው ያለው። እዛ ሄደን ደግሞ ምን አይነት ምግብ አላቸው ግብጾች ጋር አሪፍ ነው የምወደው ምግብ አላቸው። እሱን ሄደን በላለን። እሱን ማሳያችኋለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሌላም እንዳሳያችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አሁን ወደዛው እንሄዳለን። እንጓዝ። ስራ ተጠላላችሁ። የሰውየው ስራ የሚገርም ነው። ሊፍት በቃ ሰው ይዞ ይገባል፣ ጥቅ ያደርጋል፣ ይዞ ይወጣል። ከዛ የሚመለሱትን ወንበር አላችሁ ቁጭ ብሎ በዛ ውስጥ ሊታያችሁ ይችላል። በቃ ያወርዳል። በቃ ስራው ነው ማለት ነው። ግን እንዲህ አይነት ስራ ሰልቺ ይመስለኛል። ያው ጉልበት ሊያወጣ ማለት ሳይሆን ትንሽ ስልችት ይላል። ዝም ብሎ መውጣት መውረድ፣ ሲወርድ ደግሞ ጆሮ ድፍን ያደርጋል። ፋይናሊ መሬት ረግጠናል። ይኸው ልንወጣ ነው። አንድ ጓደኛ ነበረኝ ምን ይላል መሰላችሁ? ላይፍ ኢዝ ላይክ ዶላር ይላል። በቃ ይወጣል ይወርዳል። ዶላር ምንዛሬ ይወጣ ይወርዳል። እኛም ወጣን በቅስበት ተፈጥፍጠናል ወደ መሬት ማለት ነው። እንደው ለመጨረሻ ለማስታወስ የት ጋር እንደነበርን ይኸው ከበሩ እየወጣን ስለሆነ ይኸው እዛ ላይ ነበራችሁ፣ እዛ ላይ ነበራችሁ ምንም ሳከፍሉ። ክቡራትና ክቡራን ይሄ ፓርላማ ያልኳችሁ ከላይ ያየነው አለ አይደል? ፊት ለፊቱን አላየነውም። ቅድም ጀርባውን ነበር ያየነው። ፊት ለፊቱ ይሄ ነው፣ ግን ሰዓት የለውም አናቱ ላይ ይሄን ይመስላል። ክቡራትና ክቡራን ይሄ ወደ ስትራሰባን ወደ ምንዝበት ባቡር ምንዝበት ቦታ ነው። ይሄ ለምንድን ነው የተዘጋጀው መሰላችሁ? ይኸውላችሁ ይሄ ልጆች ስኬትቦርድ እዚህ ነው የሚለማመዱት። ስኬትቦርድ መለማመጃ ቦታ ነው። ያው እንደ መናፈሻ ሆኖ ስኬትቦርድ የሚለማመዱበት አካባቢ ነው። ይሄ ስቴሽን አጠገብ ነው። ይሄም እንደዛው ነው። ያው እዚህ ጋር ደግሞ ምንይዛቱ ዋን የምትመጣበት ነው። እኛ ግን በዛ ጋር ተሻግረን ነው የምንይዘው። አመለጠችን አንዷ ያ
ደርሰናል ፋይናሊ። እዚህ መደዳ የምታዩቸው ጠቅላላ የዶነር ምናምን ራይዝ ምናምን ቤቶች ናቸው። እዚህ ጋር አንድ አሪፍ ቤት አለ። እዚህ ጋር ፍሌክስ ቡሶች የሚቆሙበት ነው። በጣም አሪፍ ቢዝነስ ነው ያላቸው። ፍሌክስ ቡሶች እዚህ ጋር ይቆማሉ። ስለዚህ ሰዎች እዚህ ምሳ በጣም ይመገባሉ። ቤቱን አለፉ ነው። ይሄ ነው ቤቱ። ሄሎ እሺን እንበላለን። ያ ዳንክሽን ያ ይዞልኝ ነው ካሜራውን። Here, business from pension. Yeah, good. Yeah, right, senior. Yeah, danke. Dankeschön. Danke, hallo. Yeah, hallo. አሪፍ ምግብ ቤት ነው። ግብጾች ናቸው እንግዲህ እኔ ከነገርኩት እንዳንቀባረኝ ነስልፍ። እዚህ ኮላ እንወስዳለን። ምግባቸው በጣም አሪፍ ምግብ ነው ያለው። እንደምታዩት ጽድት ያለ ነው። በጣም ነው የምወደው ንጽህናቸውን። ክቡራትና ክቡራን በጣም የሚያናደው ነገር አሁን ካሜራ ቀይሬ ነው። ቅድም ያስኩት ካሜራ በጣም ረጅም ሰዓት ስቀርጽበትም ስለነበረ ስገባ ያዝልኝ ብዬው ምግብ ስገባ ምናምን እየቀረጽኩ መስሎኝ ነበር። ሳያው ግን አልተቀረጸም መሰለኝ አላቅም። በኋላ ነው የማየው። ግን አሁን ለማንኛውም ገብተናል። የገባንበት ቤት የግብጾች ቤት ነው ብያችኋለሁ። በጣም አሪፍ ነው ምግባቸው፣ ጽዳቱ ምናምን በጣም የሚገርም ነው። ቤቱን ላሳያችሁ። ቤቱ ይሄን ይመስላል። በጣም የሚያምረው ኮካ ይዤ ገብቻለሁ። አዝዣቸዋለሁ። ራይዝ በሄንሽን ግሪል በተደረገ ሄንሽን ማለት ነው። አሁን ጾም ስለተፈታ እዚህ ሀገር ትልቁ ችግር በተለይ ጾም ሲሆን ውጭ ወታችሁ ሆነን ስራ ሰርታችሁ ምናምን መንገድ ላይ ምሳ በላለሁ ምናምን ማለት በጣም ይከብዳል። ቬጋን የሆኑ ነገሮች አሉ። በእርግጥ ግን በጣም እድሉ ጠባብ ነው። የሆነ ቬጋን ብለው እነሱ የሆነ ነገር ይኖረዋል። በቃ የሆነ አትረኩም ብቻና አሁን ግን ጾም ፍቺ ሲሆን ግን የትም ቦታ ላይ ምሳ ሰዓት ከደረሰባችሁ መብላት ከፈለጋችሁ መብላት ትችላላችሁ ማለት ነው። ይሄን ቤት እኔ በጣም ነው የምወደው። ምግባቸውና ጽዳቱ በጣም ቆንጆ ነው። ከዋጋ ሙያስ ካያችሁት በጣም ውድ አይደለም። አሁን ያዘዝኩት ሲመጣ ታዩታላችሁ። በባለፈው ቪዲዮ ነግሬያችኋለሁ። እኔ የፋስት ፉድ አድናቂ አይደለሁም። ብዙም ደስ አይለኝ ፋስት ፉድ። ኖርማል ምግቦች ግን የተሻለ ነው ለኔ። እንዲሁም ደግሞ እነዚህ የሶዳ መጠጦች ኮላ ምናምንም ብዙ አልጠቀምም። ከጤናማ አኳያ በጣም ብጠቀም ደስ ይለኛል። ግን ቀስ በቀስ መርዝ እየቀመሱ መለማመድ እንደማለት ነውና ውስጥ ላይ በኋላ ችግር ያመጣል። አንዳንድ ሰው እንደው አለመውደድ ፋስት ፉድ አይቶ ሰውነቴ ትንሽ ገዘፍ ስለሚል እንዲህ ፋስት ፉድም ሳትበላ ምናምን እንዴት ምናምን ይላል። ያው ጸጋውን አልብሶኝ ነው የምላቸው። መልሱ ጸጋው ነው፣ ከላይ ነው። ክቡራትና ክቡራን ይኸውላችሁ እንግዲህ መጥቷል ምግቤ በስተመጨረሻ። እዚህ ጋር እንደ ስታርተር ሰላጣ ነገር አለቻት። እዚህ ጋር ይሄው እንደምትመለከቱት ፔንሽን ነው። ይሄ እነሱ ሀገር ቂጣ ነው። ይሄ እንደ የጎርት ነገር ነው። እቺ በጣም ወዳት። እቺ በጣም የሆነ ድል ነው የምትለው። በጣም አሪፍ ሶስ ነች። እዚህ ጋር ደግሞ ይሄ በሽምብራ የሚሰሩት እንትን ነው እነሱ። ብዙም አልወደውም እኔ። ስልጆ በሉት ለኔ። ግን ይሄው ይሄ ቂጣው እንደዚህ ታነሱታላችሁ። ይሄ ነው ግሪል ያልኳችሁ ዶሮ ይሄ ነው። በጣም ያምራል አጠባበሱ። ቀጥታ ግሪል ተደርጎ ስለሆነ ከታች ራይዝ አለው። በዚህ ይበላል ማለት ነው። በጣም አሪፍ ነው። ይሄ ደግሞ ሰላጣ ትንሽ እዚህ ቤት ቅር የሚለኝ ምንድነው ሳህናቸው በጣም ጠባብ ነው። አንዳንድ አሁን ህንዶች ቤት እንደዚህ ሞላ ላይ ሆና ፍሪ ቦታ ታገኛላችሁ ስጋውን ለመቁረጥ ምናምን ለመብላት። ግሪል ስለሆነ ይሄ ጁሲ ነው እንትኑ ድርቅ አይልምና በጣም አሪፍ ነው። ቴስቱም በጣም ምርጥ ነው። እዚህ ዶሮ ላይ እንደዚህ ሶሱ ቅድም ያሳየኋችሁ ድል የሚመስለው
አርጋችሁበት በጣም ነው ቴስት ያለው። ከዛ ከዚህ ከዮጉርቱም አንድ ላይ እንደዚህ አርጋችሁት በጣም አሪፍ። ምን ነው እስካሁን ስለ ቴስቱ ዝም አልካላችሁ? በጣም ወደው ምግብ ነው። በጣም እንጣፍጠው ሩዝ የሚቀቅሉበት ሲስተም በተለይ ሄንሽኑ ዶሮ የግሪል ስለሆነ በጣም ነው ጣዕም የሚሰጠው። ጁሲ ነው፣ ደረቅ አይደለም ምናምን በጣም ቤስት ነው። በነገራችን ላይ ፋስት ፉድ ሜኑ ካዘዛችሁ 9 ዩሮ 10 ዩሮ ድረስ ሊሄድ ይችላልና ይሄ ዋጋው 13 ዩሮ ነው። ኖርማል ምግብ ነው። ራይዝ አለ፣ እዛ ሄንሽን ግሪል አለው፣ ሶሶች አሉት፣ ሰላጣ አለው። እንዲህ ትንሽ ጨምሮ እንዲህ አይነት ምግብ መብላት ይሻላል ባይ ነኝ ከጤናማ አኳያ፣ እንደገና ደግሞ በደንብ ጠግቦ ከመብላት አኳያ በሚል ክብራትና ክብራን አሁን ጋብ ያልኩ በደንብ ነው እንዳልኳችሁ የሚያጠግባችሁ ከእንትኑ አኳያ ማለት ነው። ኮላ ትንሽ አንዳንዴ ስለሆነ ነው ምንም አይደለም፣ መጠጣት ነው እንግዲህ። አሁን ነው በቃ በልታችሁ የሆነ ፈሳሽ ስትጠጡ ነው የበላችሁ የሚመስላችሁና ኮላ ደግሞ ኮካ-ኮላ ደግሞ አስቡት የሆነ እርካታ ነገር ማስታወቂያ በነጻቱ ክብራትና ክብራን ፋይናሊ ረሚም አድርገነዋል፣ እርምጃ ወስደንበታል። ያው በዚህ መልኩ አጽድተናል። ይሄ ስልጆ ነው፣ ይሄን አልነካውም፣ ብዙ አልወደውም፣ በሽምብራ የሚሰራ ነው። በዚህ መልኩ ምሳችንን አጠናቀናል ማለት ነው። የዛሬው ቭሎግ ይሄን ይመስል ነበር። ከዚህ በኋላ አሁን ቀጥታ ወደ ፖድካስት ቀረጻ ነው የሚሄደው የምገባው። ይህን ስለበላውን ብስሬን እቋቋማለሁ። ለማታውቁ የፖድካስት ቻናልም አለኝ የሪያክሽንም አለኝ። እነሱም ቤንጃ ቲዩብ ብላችሁ ቤንጃ ፖድካስት ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። አሁን ብስሬ ጋር እገባለሁ፣ እቋቋመዋለሁ ብስሬን ማለት ነው። እዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ አድርጉ፣ ላይክ አድርጉ። ውሏችን ይሄንን ይመስል ነበር። እኔም ኮካይን ጠጥቼ ከዚህ በኋላ ወደዛ ነው የሚሄደው። መልካም ጊዜ። በሌላ ቭሎጎች እንገናኛለን። ባይ ባይ።